እቺ ሻርሙጣ ምንድነው? ቲክቶክ ማየት ይችላል። ኧረ ለኔ ሊንኩን ኢንስታግራም ላይ ላኪልኝ። ምንድነው ኢንስታግራም ላይ ላኪልኝ። እናንተ ንቀል ነው ራሾች ለምሮ ነው የሚመጣው። አንተ ነው እኮ ሪኩዌስት የላከው። ስለዚህ አልፈው ንቀል ራስሽ ልክ ሪኩዌስት የላክሽው ነቅለሽ ውጪ አለቀ። ማለት የምትፈልጊው ነገር እኮ ማለት ትችያለሽ። አንተ ማለት የምትፈልገው ነገር አለ? የለም። አንተ ማለት የምትፈልገው ነገር የለም? የለም። Are you sure? የመጨረሻ ዕድል እየሰጠሁህ ነው። አንቺ በይ ምንድን ነው የምልህ? አንተ ማለት የምትፈልገው ነገር ካለ በለኝ። እኔ ምን ልበል? ምንድን ነው የምላት? እኔ ነውር አይደለም እንዴ? ምንም አንድ እና ሁለት የለውም። አፍቅሬያለሁ እየተሰማኝ ያለኝ ስሜት ቁርጥምጥምጥም ያደርገኛል። ወባ ነው የሆነችብኝ። ቅጥቅጥጥጥ ያደርገኛል። እውነቴን ነው። እውነቴን ነው። በእውነት ጋይስ የምሬን ነው። ቀልድ እንዳይመስላችሁ እንዴ። በቃ ይሄን ዘፈን ልጋብዛት። እያየሽ ከሆነ ይሄን ላይቭ ይሄን ዘፈን ልጋብዝሽ ነው። በቃ ልነግራት ነው። አፈቀርኩ ምን ነው በዚህ እድሜ ተጠለፍኩ ሸጋ ልጅ ማሰቤ ድንገት በኔ ገብታ ትመላለሳለች ቀን ማታ ሀሳብ ገባው ልቤን አፈቀርኩ ጋይስ በቃ ምን ላድርግ አፈቀርኩ በቃ ተያዝኩ በቃ ተያዝኩ ያዘኝ እንዲህ ነው ያዘኝ ጭብጥ ነው ያደረገኝ ሰው ፈልጎ ያጠኝ ወይኔ ካገኘሁሽ ቦታ ዛሬ ይዘሰባ እስኪ ነይ ቆንጂዬ አይኔን ይሸልማል እስኪ ነይ ቆንጂዬ አንዴ ረግበይ አንዴን ልግዛ እስኪ ነይ ቆንጂዬ አድርስ ነው ኧረ እንደው በዛ ቀልድ አይደለም እንዴ ቀልድ አይደለም። ሰው አዲስ ህይወት ሲጀምር በቃ እንደዚህ አይነት እከካም ውሾች አሉ። ማርያም ነው በጣም ናው በጌታ በቃ ምንም እንዳትወራ ነገሮችን አንተ ስታወራቸው የምታሰፋቸው እሺ ነው። ናው በቃ ምንም እንዳትወራ ዝም በቃ ምን ማርያም ምንም እንዳትን ነው። አንቺ ፊት አገኘሽ እንደው መቤቴ ላኪ አረ ይበቃኛል። መመቤት አንድ ሽቶ ምንድነው አንድ ፐርፊውም ሞልቶ አረ ላኪ በእግዚአብሔር ቲክቶክ ማየት ይችላል። አረ ለኔ ሊንኩን ኢንስታግራም ላይ ላኪልኝ። ምንድነው ይበቃኛል። አንተ ሰው አዲስ ህይወት ሲጀምር በቃ እንደዚህ አይነት እከካም ውሾች አሉ። ማርያም ነው በጣም ናው በጌታ በቃ ምንም እንዳትወራ ነገሮችን አንተ ስታወራቸው የምታሰፋቸው እሺ ነው። ናው በቃ ምንም እንዳትወራ ዝም በቃ ምን ማርያም ምንም እንዳትን ነው።
አንቺ ፊት አገኘሽ እንደው እኔ እናንተም ተጫውተን አይሆንልን? እኔ እናንተም ለሁለት ሆነን አይሆንልን? ወይ አካውንቱን እናከራየው ለሚሰራበት ሰው እንደ አርደኛ ደግሞ ሪንግ ላይት መግዛቴ ሰማኝ። አንበሳ የወረደለት ሪንግ ላይት ነው ገዳም ነው ተብሎ ከሰው ላይ ነው የገዛሁት። ደግሞ አንበሳ አይደለም ያው ኢሞጂ አይወርድም እዚህ ላይ ኢሞጂ ደግፍ ብልዝ ያልክልኝ ታብታብ አርጉበት። ናኦሚ አገባም ኢንጆ ምን ሆነክ ነው? ደንግጬ ደንግጠልህ እግዚአብሔር ቀልድ ይመስል ከዚህ በላይ እመቤቴ ማርያም አናው እኮ ይሰጥኝ ምን አልኩኝ ነው የመድኃኒዓለም መምጫው አይታወቅም ብሏል። ይቻላል ይቻላል። አንዳንድ ሰዎች ኦ ማይ ጋድ ያልከው ነገር እኮ ልክ ነው ሊሉ ይችላሉ። እውነት እኮ ነው ያልከው ምናምን ሊሉ ይችላሉ። ከዛ ምን እንዳይታቃላችሁ ወሳለ ትልቅ ፖይንት ምን እንዳይታቃላችሁ አንዳንድ እውነቶች ጊዜያቸውን ካልጠበቁ ውሸት ይመስላሉ አይደል? በቃ አወዛገበኝ በቃ ሽት ማለት ሃሮን አክረም ነው በር ሃሮን በቃ ይክረም ነው በር በቃ ሃሮን መጽሐፎች ማንበብ ይኖርብሃል። ሃሮን እንትን ማለት ይኖርብሃል። መሰል ጭቅላትን ማብሰል ይኖርብሃል። ያልኩበት ነው እናቴ ትሙት ሃሮን በቃ ትንሽ መብሰል ይገሻል። ትንሽ በቃ መብሰል አለብሽ። አንዳንዴ መጠየቅ አለብህ። ግን ወይ something happen ምን አልኩኝ? አሁን ለምሳሌ በፊት ሁሉ ነገር ሳደርግ ባይዘው እንትና አማክራለሁ ናኦሚ ማለት ነው። ናኦሚን አማክራለሁ ይሄ ነገር ላደርግ ነበር እንዴት ታስባለህ ምናምን ስለው ልክ ከሆነ ልክ ነው አድርግልኛል አታርጉ ቢለኝ አላደርገውም። ከዛ this time አልነገርኩትም። ለምንድን ነው የጠፋው አለኝ። I am doing this የሆነ አንዳንድ ነገሮች እየሰራው ነው ምናምን ነገር ዝበልባክ ይችላል አንተ ታቆምቶ አንዳንድ ነገር እየሰራው ለዛ አይጠፋው ላይ ምናምን አልኩት። እሺ በቃ አሪፍ ነው ምናምን ነገር አለ። ያልነገርኩት ምክንያት ምንድነው? ከራሴ አንድ ባህሪ ማሻሻል ፈልጌ እኮ ነው። ከራሴ አንድ ባህሪ ማሻሻል ፈልጌ ምን አይነት ባህሪ ማሻሻል ፈለኩት? ለማድረግ የፈለኩትን ነገር ሁሉ አወራለሁ። በቃ የሆነ ነገር ገና ሐሳብ ደረጃ እያለ አወራለሁ። ከዛ ሳላደርግ ይቀራል። ከዛ like I need to stop በቃ መሆን የለበትም ምናምን ለዛ ነበር ያልነገርኩት ነገር ልካለ ከዛ በኋላ ሚኪ እንዴት ነሽ? ነው አሁን እኮ ማረገው ነገር አይደለም እኮ ያወራሁት እኮ አሁን እኮ ያወራሁት ማረገው ነገር አይደለም። what happened ነው ያወራሁት ኦልሬዲ የተፈጠረ ነገር ነው ያወራሁት እና like በቃ ጸዴ ነው በጣም የሚያስፈልገኝ አይኖ እውነት አይደለም እኮ አላልኩም እኮ ማንም እኮ እውነት አይደለም አላለም። ማንም እኮ እውነት አይደለም እኮ አላለም። ግን አንዳንዴ what's the point አንዳንዴ ወተውና ማንሳት ራሱ like what's the point ገባ what's the point በቃ እንዳለው ናሆም እንዳለኝ እኮ አንዳንድ እውነቶች ጊዜያቸውን ካልጠበቁ ለሰይ ነገር ይሄ ዲስትራክት ማለት ነው ዲስትራክት በሆነ ሲስሞኝ ዘው የምሰማበት ራሱ በጣም በኩራት የማየው ስራ ነበር። ባይዘው በጣም በኩራት አሁን ሪኮመንዴሽን ሲመጣ ራሱ አሳልፋለሁ ቶሎ ሌትስ ሴይ ይሄ ዲስትራክት የዛኔ ከቤት እንደተባረር ነው ቢሆን how like impactful እንደሚሆን አስበዋል። how impactful እንደሚሆን የዛኔ ከቤት እንደወጣ ምናምን መንገድ ወጥተን ምናምን ነገር ምናምን ታስታውሳለሽ? የፕራንኩ ጊዜ ምናምን ወጥቶ ቢሆን oh my god ምናምን like damn ምናምን ይረባ like እንደዚህ ምናምን ጊዜውን ስለጠበቀ ማለት ነው። እና አሁን ጊዜውን አልጠበቀ አልፏል። ታይቱ ገባ አልነበርኩም ያ ካለፈ አለፈ ነው። እዛ ላይ እኔ አሁን whatever ያ ጊዜ ስህተት ነው ብዬ ያሰብኩትን ያ ክስተት ሌሎች ሰዎች ላይ ሳላረግ ቀርቼ አይደለም። ቤስ ቢያንስ
ለይ ሰዎች ይሄን ነገር አድርጌው ይችላል። ግን ከቆየ በኋላ አንስተው ሃሩን እኮ እንዲያርገኝ ቢሉኝ ደስ ይለኛል ወይ? አንስሊ